መንጣቱ ብቻ ሳይሆን የጥቅሙን ማግኘታችን ብቻ ሳይሆን ፈቃጅ መኖራችን ብቻ ደስተኛ ነን ነው የምለው። እንደዚህ መጥቶ ወገናችን አላችሁ ሆይ የወደቃችሁበት እንዴት ነው የሚለውን መጥተው ላዩን ብቻ በትልቁ በኃይለኛው እናመሰግናቸዋለን። በያሉበት መድኃኔዓለም ኢየሱስ ክርስቶስ እሱ ይድረስላቸው፣ ሐሳባቸው ይሟላላቸው። እንደዚህ ደግሞ የተለያዩ ወንድሞቻችን እየመጡ እንደሚረዱን ሁሉ አሁንም የተለያዩ ወገን ብዙ ወገን አለንና እነዛም ደግሞ መጥተው ያለውን ነገር እያዩ ቢያጡ እንኳ ባይናይተውን አጥናንተውን ቢሄዱኛ በጣም ትልቅ ተስፋ ስላለን የአእምሮ ጭንቀት ያለው የፈጀው ህዝብ ስላለዚህ እነሱን አይዟችሁ ብሎ በሄዱ ሰዓት ማለት ነው ብዙ አእምሮ የሚታነጽ ስላለ እንደዛው ደግሞ ሌሎች አካሎችን መጥተው ወገናችን የወደቀበትን ያለንበትን ከበረሃው አንፃር ከችግሩም አንፃር ከጉድለታችን ብዙ ጉድለት ስላለን ያንን አይዟችሁ ብለው ለመሄዳቸው ብቻ ራሱ በጣም ትልቅ ዋጋ አለው የሚል ነው የምናገረው ነገር። እና ደግሞ እንኳን ይሄንን ያለውን ይዘው ያለንን እስቲ ይዘን እንገኝና በቦታው እንያቸው እንጎብኛቸው ስላሉን ብቻ በዚህ ያመሰግናለሁ። በጣም ትልቅ ድርጊት ነው ያደረጉልን። ለወደፊቱም ደግሞ ብዙ ጓደኞችም አሏቸው ብዙ ሰውም አለ እንደዛው የተጨነቀ በጭንቀታቸው እንዲደርሱልን ፈጣሪ እነሱንም ይርዳቸው እኛንም ያግዘን የሚለውና አመሰግናለሁ።